1969 ዓመተ ምህረት በደርግ መካከል የነበረው ሽኩቻ የተጧጧፈበት ወቅት ነበር። ከዛም በተጨማሪ ከደርግ ጋር ለመስራት በዙሪያው የተሰለፉት መኢሶን፣ ወዝሊክ፣ ማሌሪድና ኢጫት የተባሉት ፓርቲዎችም እርስ በርሳቸው መፋጨቱን ተያይዘውታል። የእነዚህ ፓርቲዎችና የደርግ ጠላት ተብሎ የተፈረጀው ኢህአፓም ስልጣን ለመያዝ በብዙ አቅጣጫ እንቅስቃሴውን አፏፉሟል። በዚህ ወቅት ኢህአፓ በደርግ ውስጥም ሰርጎ መግባት ችሎ እንደነበር ይነገራል። በደርግ ውስጥ ለነበሩ ሽኩቻዎች ምክንያት ከነበሩት አንዱ አፍቃሪ ኢህአፓ የደርግ አባላት የመኖራቸው ጉዳይ ነበር። ከነዚህ መካከል ሻምበል ሞገስ ወልደ ሚካኤልና የመቶ አለቃ አለማየሁ ኃይሌ የተባሉት በደርግ ውስጥ ከፍተኛ ተጽዕኖ የነበራቸው የተማሩ መኮንኖች የኢህአፓ አባል እንደነበሩ ብዙዎች ይስማሙበታል። እነዚህ መኮንኖች በደርግ ውስጥ አምባገነንነት መስፋፋቱ፣ ተጠያቂነት አለመኖሩ፣ አንዳንድ የደርግ አባላትም ዝም ብለው የመገደላቸው ሁኔታ ሳያሳስባቸው አልቀረም። ከሁሉም በላይ ደግሞ የሻለቃ መንግስቱ ስልጣንን በሙሉ እጃቸው ውስጥ አስገብተው የፈለጉትን የማሰሩና የመግደሉ ሁኔታ ሌሎችን አስክቷል። ቀደም ባሉት ወራት በ68 ክረምት ላይ ሻምበል ሲሳይ ሀብቴ በደርግ ላይ አሲረዋል በሚል ተገድለዋል። መቶ አለቃ ስለሺ በየንና መቶ አለቃ በእውቀቱ ካሳም በዚሁ ሴራ ተወንጅለው ሊያዙ ሲፈለጉ ከሸሹ በኋላ ጎጃም ውስጥ ይዘው ተረሽነዋል። ሻለቃ ኪሮስ አለማየሁም በእስር ቤት እንዳሉ ራሳቸውን ማጥፋታቸው ተነገረ። የእነዚህ ሁሉ ድምር ነው የታህሳስ 1969ን የደርግ አጠቃላይ ስብሰባ የጠራው። ስብሰባው አስተዳደራዊ መዋቅር ማሻሻያ በማርቀቅና ይህንንም በአዋጅ በማጽደቅ ይጠናቀቃል። ታህሳስ 20 1969 ዓ.ም የወጣው አዋጅ ሻለቃ መንግስቱን የሚኒስትሮች ምክር ቤት ሰብሳቢ ሲያደርግ አብዛኛውን ስልጣን ለደርጉ ጸሐፊ ይሰጣል። የደርጉ ጸሐፊ የነበሩት አፍቃሪ ኢህአፓ የሚባሉት መቶ አለቃ አለማየሁ ኃይሌ ሲሆኑ ሌላው የኢህአፓ ደጋፊ የሚባሉት ሻምበል ሞገስ ወልደ ሚካኤል የፖለቲካና የውጭ ጉዳይ ኃላፊነትን ያዙ። የደርጉ ሊቀመንበር የብርጋዴር ጄኔራል ተፈሪ በንቲም ስልጣን ተስፋፋ። ርዕሰ ብሔርና የጦር ኃይሎች ጠቅላይ አዛዥ ከመሆናቸውም በላይ የደርጉ ጠቅላላ ጉባኤ የማዕከላዊና የቋሚ ኮሚቴው ሊቀመንበር ሆኑ። ደርግ ራሱ መዋቅሩን በትንሽ ጊዜ ውስጥ በአራት በአምስት ወር ውስጥ 3-4 ይቀይሩ ነበር። መዋቅሩን መቀየር ያስፈለገው እንግዲህ በነበረው የስልጣን ሽሚያ በመዋቅሮቹ አማካኝነት አንዳንዶቹን ሰዎች ለማስወገድ ወይንም ደግሞ አነስ ያለ ስልጣን ለመስጠት፣ ለአንዳንዶቹ ደግሞ ከፍተኛ ስልጣን ለመስጠት የተደረገ የመዋቅር ለውጥ ነው። በዚህ መዋቅር ለውጥ ጊዜ እንግዲህ አንዳንዶቹ ከፍተኛ ስልጣን የነበራቸው ወደ አነስ ያለ ስልጣን ስላገኙ በዚህም የተቀየሙ ነበሩ። ምናልባትም አነስ ያለ ስልጣን እንዲሰጣቸው የተደረገው በነበራቸው የፖለቲካ ልዩነት ሊሆን ይችላል። ሻለቃ መንግስቱ ወይም ከኮሎኔል መንግስቱ ጋር በዚያ ወቅት ያልተግባቡባቸው ሁኔታዎች ነበሩ በዚህ አመለካከት እና መጨረሻ ላይ የመዋቅር አወጡ። የመስተዳድር መዋቅር እና የኮሎኔል መንግስቱ ስልጣን እዚያ ታች ወደቀ። ማነው መዋቅሩ ነው? ያው ተሰብስበው እንግዲህ ያን ጊዜ ለሁለት ተከፍለው አልነበረም እነዚያ እርምጃ የተወሰደባቸው እና እነሱ የሀገሪቱን እንደው ደረጃውን ከፍ ያለ ደረጃ ነው ሊሰጡት የፈለጉት። እንግዲህ ከመናናቅም አወቁሽ ናቁሽ ከሚለውም አንጻር ነው ጉዳይ የመጣው እና የኮሎኔል መንግስቱ እንደ ጠቅላይ ሚኒስትሩ ነው ስልጣናቸው ወደ ታች ወረደ ነገር ሆነ። እንግዲህ ይሄ በመካከላቸው ያው የታወቀ ነው፣ በኢትዮጵያ ታሪክም የቆየ ነው፣ የጥንታዊ ነው። በመካከላቸው ይህን አለመተማመን አለመግባባት ፈጠረ። የ1969ኞቹ ወራት በደርግ ውስጥ የነበሩ ሽኩቻዎች መባባስ ብቻ ሳይሆን የሀገሪቱ የፖለቲካ ሁኔታ አደገኛ ደረጃ ላይ የደረሰበት ወቅት ነበር። ከውጭም ቢሆን ከአጎራባሾቹ ሱዳንና ሶማሊያ ጋር የነበረው ግንኙነት እየሻከረ ሄዷል። በፕሬዝዳንት ጃፋር ኤልኑሜር የምትመራው ሱዳን የአፍሪካ አንድነት ድርጅትና የአፍሪካ ኢኮኖሚ ኮሚሽን ጽህፈት ቤቶች ከኢትዮጵያ እንዲነሱ ስትጠይቅ፣ የዚያድ ባሬዋ ሶማሊያ ደግሞ የታላቋ ሶማሊያን መርህ በተግባር ለመዋል ለወረራ የተዘጋጀችበት ጊዜ ነበር። ይህንን የፖለቲካ ሁኔታ አስመልክቶ ጥር 21 ቀን 1969 ዓ.ም
የደርጉ ሊቀመንበር ብርጋዴር ጄኔራል ተፈሪ በንቲ ለመላው የኢትዮጵያ ሕዝብ ንግግር አደረጉ። ከግድያው ከአንድ 2-3 ቀን በፊት ይመስለኛል በጊዜው አብዮት አደባባይ የሚባለው አደባባይ ውስጥ ንግግር አድርገው ነበር። ንግግሩም ላይ እንደ ብሔራዊ እርቅ አይነት ከቀሩት የፖለቲካ ድርጅቶች ጋራ ደርግ እንደሚያደርግ ይሄንን የሚያመለክት ንግግር አድርገው ነበር እና ምናልባት ይሄ የተወሰደባቸው የደርግ አቋም ሳይሆን እሳቸው አቋም ነው ወይም እሳቸውን ሊለውጡ የፈለጉ ሰዎች አቋም ነው በሚል ነው እሳቸው እዛ ሲከተቷቸው። ምክንያቱም እሳቸው በርዕሰ ብሔርነታቸው ከ2-3 ቀን በፊት ንግግር አድርገው ነበር እና በዛ ምክንያት ይመስለኛል እኔ እሳቸውም እዛ ውስጥ እንግዲህ በቀጥታ የትኛው ሰው የትኛው ፓርቲ ውስጥ እንደነበረ በግልጽ የታወቀ ነገር የለም። ግን በመካከላቸው የዚህ አይነት ትግል እንደነበር ግን ግልጽ ነው። በሀገሪቷ ውስጥ የሚገኙ ተራማጅ ጸረ ፊውዳል፣ ጸረ ኢምፔሪያሊስት፣ ጸረ ቢሮክራሲያዊ ካፒታሊስት ኃይሎችና ሌሎችም ዴሞክራሲያዊ ኃይሎች በሙሉ በሀገራችን ላይ የሚያንዣብበውን አደጋ በመገንዘብ በመካከላቸው ያሉትን ጥቃቅን ልዩነቶች አቻችለው በብሔራዊ ዴሞክራሲያዊ አብዮት ፕሮግራም መሰረት ኃይላቸውንና አንድነታቸውን በማስተባበር በአስቸኳይ የህብረት ግንባር የመፍጠር ታሪካዊ ግዴታ ይጠብቃቸዋል። እናት ሀገራቸው ከዚህ የበለጠ የምታቀርብላቸው ጥሪ የለም። ተፈሪ በዚህ ንግግራቸው ኢህአፓን አላወገዙም። እንዲሁም ተራማጅ ነን የሚሉ ፓርቲዎች በሙሉ የህብረት ግንባር እንዲፈጥሩ ጠየቁ። ያን ጊዜ ንግግር ሲያደርጉ ነበርኩኝ እና ያን ጊዜም ፊታቸው ኮስተር ያሉ ሰዎች ነበሩ። በዚያ ንግግር ያደረጉትም እዚያ ታይ ነው እና ልጆቻቸው እንደውም አንደኛው ትልቁ ልጃቸው ነው መሰለኝ የኢህአፓ አባል ነው ተብሎ በእሱ አማካኝነት እሳቸውም ተመልምለዋል የሚባል ነገር ሰምቻለሁ። በተረጋገጠ ማስረጃ ግን አላገኘሁትም። ስለዚህ እና ለማየሁና ሌሎቹ ያው የተገደሉት የኢህአፓዎች የነበሩ ናቸው፣ የኢህአፓ ደጋፊዎች የነበሩ ናቸው ተብሎ ነው በአንድ ጊዜ የተነገረው። እና እንግዲህ የኢህአፓ ሰርጎ ገባ የተባለው በዚህ ነው። በደርግ ውስጥ የነበረው ውጥረት በዚህ ንግግር ጫፍ የደረሰ መሰለ። ምንም አናውቀው፣ ምንም አላውቀው። እሱ ደግሞ የቢሮውን ጉዳይ ከዛ ከስራ ባልደረቦቹ በስተቀር ለማንም አይገልጽም። እሱ በተፈጥሮ ሌሎቹን ይነቅፋቸዋል። እንደው እንዴት የቢሮ ጉዳይ ልጅና ሴት መሀል ቤት ገብቶ ሰው ይናገራል? ቢሮ ጉዳይ ነው ብሎ ሲናገሩ ሰማ ነበር። በፍጹም አንድ ነገር አናውቅ፣ ቅራኔ እንዳለ አናውቅ እና ከሚወራው ነገር አሰሙ ነበር። እሱ እኛ የምንሰማው ሌላ ነገር ነው። አንድ ወቅት አንድ እንደው እንግዲህ እኔ መሐመድ ነኝ ብያቸዋለሁ። ውጭ ከሚወራው ወደ ሰማውና እንደው አጋጥመገም እንዲህ እያሉ እንትን ይላሉ። ለምንድን ነው አልኩና በነገርኩ። መንግስቱ ኃይለማርያምን እንዲህ እንትን ይላል። ሰዎች አንዳንድ እንደው ነቀፌታ ምናምን በዛች እንግዲህ በ66 ሰው መኳንንት መጨረስ ሊሆን ይችላል፣ በሌላ ሊሆን ይችላል። አላውቀውም ለምንድን ነው አልኩና ጠየቁ። እንደው ነሳዳንተ ፊቱን ኩስቱር አረገና ዝም ብለው ነው ያወሩታል እና ቶሎ እዛች ሸበረ። ዝም ብለው ነው ሰው የሚያወራ። እሱ ቅድም ብያለሁ እኔ እሱ ቢሮ አካባቢ ምን ማንም ትንፍሻል ሰው ዝም ብለው ነው ሰው የፈለገው የሚያወራው አለ። በቃ እዛው አቆም። ከዛ ላይ መቆም አለ። ትርቅ ውስጥ መግባት አልፈለኩም። ጠባው ስለማልኩ በዛ ላይ አቆም። ጥር 26 ቀን በዕለተ ሐሙስ ውጥረቱ ፈነዳ። በዛን ቀን ከከፍተኛ የደርግ ባለስልጣናት መካከል ለሥራ ጉዳይ ወለጋ ከሄዱት የደርጉ ሁለተኛ ምክትል ሊቀመንበር አጥናፉ አባተ በስተቀር ሌሎቹ ተገኝተዋል። በዛ ዕለት በደርግ ጽሕፈት ቤት ስለሆነው ነገር የተለያዩ ታሪኮች ይነገራሉ። በጉዳዩም ላይ የተጻፉ መጽሐፍት የሚስማሙት በተወሰነ ጉዳይ ላይ ነው።
ይኸውም የእድገት በህብረት የእውቀትና የሥራ ዘመቻ የተሰኘውን የተማሪዎች የልማት እንቅስቃሴ አስመልክቶ ሪፖርት እንደሚቀርብ ቀጠሮ መያዙን ነው። በስብሰባው ላይ ሻለቃ መንግስቱ ቀደም ብለው ባዘጋጇቸው አንጋቾቻቸው አማካይነት